ውድ ተከታታዮች እንዴት ምን አላችሁ? ሰላም ናችሁ? ከዚህ በፊት ቃል እንደገባ ነው እኛ ጋር የዳኑ ሰዎች በኢንተርቪው መልክ እናቀርባለን ብለን ነበረ። ከኔ ደንበኛ ውስጥ አንድ ሰው እኔ ጋር መጥቶ እኔ ጋር ነው ያለው። እስቲ ከሱ ጋር ቀጥታ እንትን እንበልና ከዚህ በፊት ምን እንደታመመና ከዛ በኋላ እንዴት እንደዳነ ከሱ አፍ ትሰማላችሁ። እስቲ ቀጥታ ወደሱ አሳልፋችኋለሁ። ስምክ ማልበ? አልይ አብዱ ነው። አልይ ሽከን ነው። አዲስ ልማት ከአዲስ ልማት ነው ነበረ። ምንድነው እስቲ ምንድነው ያመመክ? እኔ ብርድ በሽታ ነው። አንደኛ ብርድ በሽታ፣ አስም ነው። አስም ሁለት፣ ልብ ድካም አለብኝ እና ወሲብ ግንኙነት ነው። የወሲብ ሲንፋት? ሲንፋት ነው። ይሄ ነው። እሺ። እና ልክፍት ነው። ልክፍት፣ ብርድ፣ አስምና ልክፍትና ቁርጥማት ነው። ቁርጥማት። ይሄንን ታመመ ነበር? በጣም ታመመ። ታመመ። ስንት አመት ነው? 5 አመት ነው። 5 አመት። እሺ። ሐኪም ቤት ሄደ ነበር? ብዙ ጊዜ ተመላልሼ ብዙ ብር ጨርሼ ነው የቆየሁት። እንደ አጋጣሚ 5 አመት ውስጥ ተጫውተታል። ወደ 50 ሺህ ብር ጨርሻለሁ ለሕክምና። እሺ። ከዛ በኋላ ምን ከዛ በኋላ መግለጫ ወረቀት አግኝቼ ማስታወቂያ በዛ ምክንያት ነው ሄድኩኝ። የት ነው የሄድኩት? እዛ አብዱሰላም ዶክተር አብዱሰላም ቦታ ነው ሄድኩኝ። ከዛ አሁን ወዲኛ ተቀምጫለሁ። በደህና መድኃኒት ወስዳል ማለት ነው? መድኃኒት በትክክል ወሰድኩኝ። ተጠቅሜ አሁን አንድ ነገር የለም በሽታ የሚባል ድኛለሁ። ሙሉ በሙሉ ድናል ማለት ነው? መድኃኒቱን ከተጠቀምክ ስንት አመት ነው? እኔ አመት አልሞላም። አሁን በመስከረም ነው የጀመርኩት። ያለፈው መስከረም? አሁን የሚመጣ 1 አመት ማለት ነው። ከዛ ከበሽታ አሁን ንጹህ ሆናል ማለት ነው? አንድ ነገር ሐኪም ቤት ሄጄ አላውቅም ከዚህ በፊት። ሕክምናውን ከጀመርኩ ጀምሬ ሐኪም ቤት ሄጄ አላውቅም። ይኸውልኛለሁ። አሁን በትክክል ካስምም ድናል ማለት ነው? ከቁርጥማትም አንድ ነገር የለም። አሁን ከብርድም ከልክፍትም ማለት ነው የለም። አሁን ሰላም ነው? ሰላም ነው። ከእናንተ አካባቢ ደግሞ አንተ ላይ መጥቶ የተጠቀሙ ሰዎች አሉ። በግምት ስንት ይሆናሉ? ወደ 10 ሰው ይሆናሉ። ተጠቅመዋል። አሁን እነሱም ድነዋል? ድነዋል። አሁን የወሲብ ስንፈት ላይ አሁን በብዛት ሰው እሱን ታማሚ ብዙ ነው ያሉ፣ ግን ይደብቃሉ እንጂ እዚህ ላይ ምን ትላለህ? አሁን ለምሳሌ ተደብቆ ይሄንን በሽታ መናገርም ሆነ መድኃኒቱን መፈለግ ላይ በጣም እንትን አለና ለወንድሞቹ ምንድን ነው የምታስተላልፈው? እስቲ በተለይ የወሲብ ብዙ ታማሚ ስላለ ለነሱ ምን መልእክት አለው? መልእክት በዛ ባለበት አካባቢ በደህና እያሳለፍኩ ነው። እንግዲህ ኑሮዬን አጠፋለሁ ያለ እንግዲህ ይቀመጥ። ከዛ በስተቀር አንድ ነገር በሽታ የሚባል የለም። ድኛለሁ። እኔ ራሴ አደራ ነው የምለው። በሽታ ይዛችሁ አትቀር። አብዱሰላም ሂዱ ነው? በሽታ ይዛችሁ አትቀመጡ የሚለውን እያስተላለፍኩ ነው ባለበት አካባቢ። አንተ እዛ ያኔ በተለይ የወሲብ ስንፈት ስታመም ጊዜ ማለት ነው ቤት ውስጥ እንዴት ነው ከሚስትህ ጋራ ያለው ኑሮ እንዴት ነው? እስቲ ያለኝ ኑሮ ያው ሁልጊዜ በሽምግልና ነው። ተበታትነን ቁጭ ብለን ነበረ። በዚህ የተነሳ ምክንያት ሽምግልና ላይ መናገር የለም። ይኸው እንደዛ ተበታትነን ቁጭ ብለን እያለን አሰራቂ ተገኘ። አሁን ያን አንተ ግልጽ ሆነ ለሷ ማስረዳት አልቻልክም? እዚህ ታምሜ ነው ምናምን ብለህ ለሷ ግልጽ አልተነገርክም? እሷ ብታቅም ሌላው ህብረተሰብ ስለማቅ ይሄ ጋራ ትጨቃጨቂ ሲል ወደ ቤቷ ትሄዳለች። ተበታትነን ቁጭ ብለን ብዙ ጊዜ ቆይተናል። አሁን ወደኛ ኑሯችን ቀጥለናል። አሁን ሽማግሌ ባስታረቀ በሽታው ጠፍቷል። አሁን ያኔ ግን ያንተ ቁርስ በጊዜ ታገኛለህ ነበር? የለም። እንደ አጋጣሚ ከልጆች ጋር ስናገኝ ቀምሰን መሄድ መስተቀር የለም። ጭቅጭቁ ከባድ ነው ማለት ነው።
ስለዚህ ውድ ደንበኞች እንደሰማችሁ ያው ወንድሜ ከ4 በሽታ ድኖ ኖርማል ሆነዋል። እግዚአብሔር ይመስገንና እናንተም እንደዚህ ታማሚ የሆናችሁ ሰዎች ወደኛ መጥታችሁ እኛ ትችላላችሁ። አሁንም ሌላ ጊዜ እንደዚህ የዳኑ ሰዎች በኢንተርቪው መልክ ይዘን እንመጣለን። እስከዛ ሰላም ሁኑልን፣ እወዳችኋለን። በሉ ሰላም ሁኑ።